ጓደኛዬ እኛ ገባችና አልቻለችም ልታስታርቀን። ከዛን እሱ እኔን ከዛን በቃ እዚህ ጋር ይብቃን አለን። ከዛን በቃ እኔ የሚብቃን ችግር ምንድነው ያጣላችሁ? አይ እንትን ነው ምን እንዳለ ታውቃለህ? ከህጋው ከምሰራበት ቤት ውጪ ያለኝ ባክ ውጪ እኔ ሁሉንም ነገር አወጣልሻለሁ ወረቀትም አወጣልሻለሁ ውጪ ሲለኝ እኔ ቆይ አንድ ጊዜ የት ነው የሚኖረው እሱ? ኢትዮጵያ ነበር የተዋወቅነው ግን ውጪ ነው እዚህ ውጪ ነው የምኖረው። እኔም መጣው አንድ ሀገር ነው የምትኖሩት? አንድ ሀገር ነው የምንኖረው ግን እሱ መጀመሪያ እዚህ ነበር ኢትዮጵያ ለቤተሰብ ሰላም ለማለት ነው ሄደ። ብዙ እዚህ አመት ቆይቷል። እኔ ግን ዝም ብዬ በራሴ ነው እዚህ የመጣሁት ማለት ነው በፍላጎቴ ማለት እንጂ እሱ ጠርቶኝም አይደለም። እሱ አያውቅም እኔ ስመጣ ራሱ ማለት እሺ። ከዛን እኔ አልተመቸኝም አልወጣም። እኔ ቤተሰቦቼን ፈራለሁ ደግሞ ገና አሁን ነው የመጣሁት ምናምን አልኩት። ከዛን አትወጂኝም በቃ አትፈልጊኝም ማለት ነው ምናምን ሲለኝ ጸጥ አልኩኝ። በቃ ክብሬን እንድነካ ክብሬን እንትን ማለት አልፈልግምና መውጣት አልፈለኩም። ከዛን ጓደኛ ልታስታርቀን ገባች። ልክ እሷ እንደገባች አልቻለችም ልታስታርቀን። ከዛን እሷን ልጀነጅናት ማለት ነው ወደሷ እንትን ሆነ። እሷን ያወራታል በቃ ምናምን። ከዛን እሷ አልፈልግም እንዴት ጓደኛዬን እኔ እኮ በጣም ነው የምወዳት ጓደኛዬ ናትና እኔ እንደዚህ ነገር አለችውና ብሎክ አደረገችው እሱን ማለት ነው። እኔም እንደዚህ አይነት ከሰማው በሁሉም ሶሻል ሚዲያውን ብሎክ አደረኩት። በሁሉም እንደበቃ እንዳያወራኝ እንዳላይ ፈለኩት ወሰንኩት። ከዛን 4 ወር ቆይቶ ጓደኛውን ላከብኝና ባሬላ ስልክ መጥቶ ይቅርታ ጠይቀኝ። ከይቅርታ በላይ ምንም የለም። እኔ እሷን ልፈትናት ነው እንጂ ለሌላ ነገር አይደለም። ምን እንደምትለኝ ለማወቅ ብዬ ነው እንጂ እሷን እኔ ላፈቅራት አይደለም እሷን አለኝ። ይቅርታ ጠይቀኝ በቃ እኔ ከልቤ ይቅር አላረኩለትም። ዝም ብዬ ከአንገት በላይ ችግር የለውም እናወራለን አልኩት። ቀጠልኩት ያወራን እንደ ድሮ አይደለም። በቃ ተቀየረ። ድሮ ይደውልልኛል ምሳ ሰዓት ቁርስ በላሽ ወይ እንዴት ነሽ በቃ አለ አይደለ ይለኛል። ተቀየረ በቃ በሁለት ቀን ይደውልልኛል። አይንም ጸጥላውላ። ከዛም በቃ እንደ አንቺም እንደ ድሮ ለምን አትደውይልኝ ምናምን ሲለኝ አይ ፍቅር በለመና እኮ የማይሆን ነገር ነው በቃ እኔ አየሁት በቃ አለ አይደለ እንትን ብዬ በጣም ነው የማፈቅረው ግን እኔ እንጃ። ከዛ አሁን ደግሞ ልረሳ አልቻልኩትም ማለት ተውኩት። ወስኛለሁ ማለት በቃ ለነገ ችግር የሚያመጣብኝ ነገር ላይ እንትን የለኝም አልኩት። ድጋሜ ውጪ አለኝ። ድጋሜ አሁን ደግሞ ሽማግሌ ሳልክ ውጪ ያለኝ እልኳለሁ። ልክ እንደወጣሽ አይ እኔ መጀመሪያም በዚህ ላይ ተጣላ ነው እኔ አልወጣም። ከፈለከኝና ከወደድከኝ ምስቴ ትሆንልኛለች ካልከኝ ቤተሰብ እናስተዋውቅ እሱን ይሁንና ከዛ መጀመሪያ እንገናኝ በአካል አይ እኔ አልፈልግም። ከዛ 15 ቀን ቆየውኝና ዝም ብዬ ያዳመጥኩት በቃ አልፈልግም ብዬ አሁን ብሎክ አድርጓለሁ። ግን ላውጣ ወይስ ላናግረው ወይስ ላለው ውስጤ እንጃ ምክር እንድትሰጠኝ ፈልጌ ነው አሌክስ። አፈቅራለሽ? አው አልዋሽም አፈቅራለሁ። ግን እሱ አላወ በቃ እኔ ፍቅር እንዲይዘኝም እሱ ነው ያረገኝ። እንግዲህ በቃ እሱ መራቅ ከፈለገ እኔ መተው ወሰንኩት። ግን ቦለኩ። ምኑን ነው የምታፈቅሪለት? እስቲ ምኑን ይወደሽለት? ወላሂ እኔ ራሱ ይገርመኛል አሌክስ ቁጭ ብዬ ሳስብ ምንም በአካል በቃ እንትን አንልም ተገናኝተን አናውቅም። ግን እኔ እንጃ በቃ ቃል አለ አይደለ ሳውራ ምናምን በቃ ችግር ነው። አሁን እሱ ከማዳም ቤት እንድትወጪ ነው የሚፈልገው? ከዛ ወተሽስ እርሱ ወረቀት አሰራርሻለሁ ነው የሚልሽ? እኔ ጋር ትመጫለሽ። ከዛ አብረሹ እንድትኖሪ? ምንድን ነው የሚሰራው? እሱ ሹፌር ነው።
ሚዩት አድርጊ። እሺ ውሸታም ሰው አልወድም። በነገራችን ላይ እኔ ቀሽም ልሆን እችላለሁ። ማረባ ፉዞ ነሆለል ጨደዴ ዶማ ልሆን እችላለሁ። ውሸትና ውሸታም ግን ልሆን አልችልም። በህይወቴ በጣም ብዙ ስህተት ልሰራ እችላለሁ። ብዙ ነገር ላፈርስ እችላለሁ። ነገረ ስራዬ ሁላ የማይጠም ሊሆን ይችላል። በኃጢአት ጭምልቅልቅ የወጣ ሊሆን ይችላል። ውሸትና ውሸታም ነገር ግን በጣም ይመጣል። ሰው አይንን ጨፍንና ላሞኝ ሲለኝ በጣም ነው የምበሳጨው። የእውነት ነው የምልሽ። አንቺ እንዴት እንዳልተበሳጨሽ አልገባኝም። መሰረቅና ውሸት በጣም ያበሳጫል እኮ አይደል ጋይስ? ባልሳሳት ለእናንተው መሰረቅ፣ አሁን ሌባ ሲሰርቃችሁ ይሁን ካንገብግባል ወይ ትቃጠላላችሁ፣ ሁሉ ነገር ከተሰረቃችሁ ማለት ነው። እና ውሸትም ደግሞ ሰው ዋሽቷችሁ የሆነ ነገር አድቫንቴጅ ይዞባችሁ ምናምን ሲሄድ የሚያበሳጭ ነገር ነው ይሄ። ኤኒዌይስ ከሌሎቹ ጉዳዮች ግን እኔ የምነግርሽ ነገር ምንድን ነው መሰለሽ፣ ልጁ ውሸታምነቱን እየነገረች ነው በአካል ብዙ ውሸት እያየሽበት። ለምሳሌ ጓደኛሽን ሊጀነጅን እየሞከረ ነው። ይሄ ማለት ቆዳ ገፋፊ ነው። በጣም ብዙ ሴቶች ጋር ነው የሚሄደው። እና አሁን አንቺ አንጀትሽን ሊበላና ከዛ ከማዳን ቤት አውጥቶ እንደፈለገ እንደ ኳስ ሊለጋሽ ፈልጓል። አንቺ ማግኘት ከፈለገ በቃ እስኪ የረፍትሽ ቀን ካለ ተገናኝተን ምናምን እስኪ ቁጭ ብለን እናወራለን እኮ ያባት ነው እንደ ከሆነ እንኳን ከምትሰሪበት ስራ ነቅሎ ሊያወጣሽ ወረቀት አይደለም የኔ እናት። ቁርስ አይጋብዝሽም እንደዚህ አይነቱ ወንድ እንድትከፊለት ነው የሚፈልገው። አንቺ እንኳን ካፌ ገብተሽ አብራችሁ ብትበሉ ወረቀት አያሰራልሽም ብትወጪ። ሊያኖርሽ ይችላል ቤቱ ግን የሚያኖርሽ እንደፈለገ ከአንቺ ጋር ለምዘል ነው። ከዛ እንደ ማስቲካኝ እኮ ይተፋሻል። መግቢያ አይኖርሽም። አንዴ ከተበላሽ እዚህ ሀገር ወረቀትሽ ከተበላሽ ደግሞ ለማስተካከል ትታነቂያታለሽ። ስለዚህ ስራሽ እንዳትለቂ። አውሎ ነፋስ መጣ እንኳን ቢባል ስራሽ እንዳትለቂ። የኔነት ምንም ተከሰተ ቢባል የነብርን ጭራ ከያዙ አይለቁም። ምንድነው አይዙን ከያዙ አይለቁም ይባላል። ስደት መተሻል፣ ማዳም ጋር ነው የምትሰሪው፣ ህጋዊ ሆነሽ ነው እየሰራሽ ያለሽው። የማንም ማታለያ ቃል የማንም ወሬ አታሉሽ ከስራሽ እንዳትወጪ። ሰው ማግኘት ጓደኞችሽን ማውራት ምናምን ካስፈለገ ስራሽን ይዘሽ ይሄ ነው የሚያስከብርሽ። ከወጣሽ እዚህ ሀገር ዞር ብሎ የሚያይሽን ወንድ ጥርም አዳምጪ። እንኳን ወንድ የእናትሽ ልጅ ቤተሰቦችሽ አክስቴ፣ አጎቴ፣ ገለመሌ እዚህ ዝምድና የስጋ ዘመድ የምትይው ሰው እዚህ ሀገር ቢኖር ከሌለሽ የለሽም። ከወደቅሽ ማንም ዞር ብሎ አያይሽ። ማንም ያንቺን ጦርነት አይዋጋም። ማንም ለአንቺ የቤት ኪራይ ለመክፈል ዝግጁ አለ። ማንም ለአንቺ ገንዘብ ማግኘት አንድ ኢንች አይራመድም ያለ ጥቅም። ቤተሰብና ዘመድ እንኳን ቢሆን እያልኩሽ ነው። ልብ በይ። አንቺ እንደው አንድ ያወቅሽው ጎረምሳ እየተመሰጥሽ ያለሽ የኔ የምትያቸው ሰዎች ሲኖርሽ አለሁልሽ የሚልሽ ሰው የወደቅሽ ሰዓት እዚህ አንድ ኢንች ከአንቺ ጥቅም ሳያገኝ አይራመድም አንድም ሰው። ስለዚህ አደብ ግዢ። በፍቅር ሰበብ በማታለያ ሰበብ ወጥተሽ ህይወትሽ እንዳይበላሽ። አንድ ይሄ ነው። ሁለተኛ ልጁ ሲያዩት ሁለመናው ነገረ ስራው ምናምን በሴቶች ገንዘብና በሴቶች ህይወት ላይ ቢውልድ ራሱ የሚያደርግ ሰው ገብቶሻል። በተሻለሽ መጠን ባታገኘው ምክሬ ነው። ተግባባን? አዎ አሌክስዬ ልክ ነህ። እሺ። እና አንድ ደግሞ ያልጨረስኩት ነገር አለ እና አንድ ልጅ ደግሞ ይሄንን ሳልተዋወቅ በፊት በጣም ይወደኛል፣ በጣም ያፈቅረኛል። ግን እኔ ልቤ ለሱ አይታዘዝልኝም እና ጥሩ ሰው ነው ልጁ። ግን እህቴ ታውቀዋለች። እህቴ ያለችበት ሰፈር ነውና አፍታም ነው። በቃ የእውነት ትፈልገኛል ለትዳር። ግን እኔ ይሄ ሌላ ነው። ከዚህ በፊት ነው። አላፈቅሮም። ይሄንንም አሁንም ነገር የነገርኩህ አይደል? አላፈቅሮም። እሱ ነው የሚያፈቅረኝ እና እህቴ አግቢው፣ ይሄ ሰው በጣም ጥሩ ሰው ነው፣ የኔ ሰፈር ነው፣ በቃ በጣም መልካም ሰው ነው፣ በቃ አላህም ፈራ ሰው ነው፣ ደግሞ ይወድሻል ትለኛል። እሱ ግን በጣም ነው ይወደኛል የምር።
ስጦታ ገዝቶ ይልክልኛል፣ ግን እኔ ስጦታውንም አልቀበልም። ምክንያቱም ማልፈልገው ሰው ለምን የሱን ነገር ይቀበለዋለሁ ብዬ ውስጤ እንትን ይለኛል። አልቀበልም። ለጓደኛ እነግራታለሁ። እኔ ውስጤ በቃ ለሱ እንትን አይደለም ብዬ ማለት ነው። ለምን በእኔ እንድጎዳ አልፈልግም። እሱ ግን በባሌም በቦሌም በቃ የኔ ነሽ፣ በቃ እኔ ወደድኩሽና ላጣሽ አልፈልግም፣ እኔ የፈለግሽውን አደርግልሻለሁ ብሎኛል። ኢትዮጵያ እያለሁ ማለት ነው። አረብ ሀገር ሳልመጣ እኔ አልፈልግም ብዬ እዚህ ሀገር መጣሁ። ይሄ ግን ታይ ቅር ይልሻል፣ የሚወድሽ ሰው ይሻልሻል፣ የምትወጂ ሰው ይጫወትብሻል ታይ ትለኛለች። እና እኔ ውስጤ ደግሞ የማይፈልግ ሰው እንዴት አግብቼ ልኖር እላታለሁ እሷን። ይሄንስ እንዴት ላድርግ አሌክስ? ይወደኛል አይባልም። እሺ ሰው ይወደኛል ብለሽ እርግጠኛ የምትሆኚው በማን እንደሆነ ታውቂያለሽ? በአንድ ፈጣሪ ብቻ። 100% በቃ አረጋግጬ ልቀመጥ የምችለው ይወደኛል፣ መጣለሁ ብሎ አይቀርም፣ አረጋለሁ ብሎ ቃሉን ሳያከብር አይቀርም ብዬም እርግጠኛ መሆነው ነው የምልሽ። ምድር ላይ ምንም ነገር ሊፈጠር ይችላል። ምን የመሰለ መልአክ ልብ አለው ብለሽ ያሰብሽው ሰው ተከርብቶ ሰይጣንን የሚያስንቅ ሰይጣን በምን እድሉ የሚያስብል ሰው ሆኖ ልታገኙ ትችላለሽ። ይህ እርግጠኝነት ይጎዳሽ። በሰው ላይ እርግጠኛ አትሁን። ጥሩ ነው ከሰው ጋር መግባባት፣ መዋደድ፣ አብሮ መኖር፣ ሶሻል ላይፍ ምንም ችግር የለው። ግን ይሄ እርግጠኝነት የሚያስፈልገው ለአንድ ለፈጣሪ እንጂ ለሰው ልጅ አይደለም። የሰው ልጅ በማንኛውም ሰዓት ሊቀየር ይችላል። የውስጡን የልቡን አታውቂ። ስጦታ ስለሰጠሽ፣ ሁሌ አፈቅርሻለሁ ስላለ፣ ቴክስት ስለላክልሽ፣ ቤትሽን ወዳታለሁ ስላለ አፕሩፍ ትሰጫዋለሽ እንዲህ ይወደኛል ብለሽ? ይህ እኮ ትክክል አለ። ይህን አርሚ። ከዛ ውጭ አንቺ እማትወጂው እንደሆነ ባልሽ በቃ ይወድሻል፣ ያፈቅርሻል እናበል፣ አንቺ ለዛ ሰው ምንም ስሜት የለሽም። ያንን ሰው ወደ ህይወትሽ እንድታስገቢ ፑሽ እየተደረግሽ ነው፣ ግን ትክክል አይደለም። የማትወጂው ሰው ጋር ብትሆኝ እንክብካቤ ልታገኝ ትችል። ሴት ልጅ የሚወዳትን ነው ምንድነው የምትወደውን ሲሆን የሚወዳትን ነው ማግባት ያለባት ምናምን የሚሉት ግሩፕ ነገሮች አሉ። እንዲህ ብለው የሚያስቡ ሰዎች ትክክል ነው ብዬ አላምንም። ምክንያቱም የሚወዳትን ብታገባ እንክብካቤ ልታገኝ ትችላለች፣ ጥሩ አድርጎ ሊይዛት ይችላል። እቺ ሴት ግን አታፈቅረው፣ ነገ ከሌላ ሰው ፍቅር ሊይዛት ይችላል። እሱን ስለማታፈቅረው ትዳሯ ላይ ሆና ልትማግጥ ነው ማለት ነው። ሁለተኛ ለዛ ሰው ለሚንከባከባት፣ ጥሩ ፍቅር ለሚሰጣት፣ ለሚወዳት ሰው ተመሳሳዩን ፍቅር አትሰጠው። ያ ሰው እየተጎዳ ነው የሚመጣው። ፍቅር ይሰጣል፣ ከዛ ግን ፊድባክ የለውም። ስለዚህ ባላንስ አይደለም ማለት ነው። አንዳንዴ ስለተወደድን እንክብካቤ ስላገኘን አይጎዳንም ብለን ስላሰብን ብቻ እዛ ነገር ውስጥ መግባት ነገ የህሊና ሸክም ነው የሚሆነው። አንቺም ደስተኛ አትሆኝም። የምትፈልጊውን ከሆነ ሰው ታገኛለሽ፣ አንቺ ደግሞ በተቃራኒው ደስ ብሎሽም ለዛ ሰው ህይወትሽን ደስታ ሰጪውም። ስለዚህ እጅ የሚል ኑሮ ነው የምትኖሪው። አትሊስት ባላንስ፣ እኩል እንኳን ባይሆን ባላንስ ግን መሆን አለበት። ያንን ሰው መውደድ አለብሽ። ገብቶሻል? ስለዚህ ይህንን አስቢበት። እሺ አሌክስዬ፣ አመሰግናለሁ። መልካም ቀን። እሚኝን ማገባን ወደ አማልጎዳው ብላችሁ የምታስቡ ሰዎች መዘዙ ይብሳል። እንደውም ከዛ ይብሳል መዘዙ። አግብተሽው እየኖርሽ ፍቅር የለብሽም ከዛ ሰው ጋር፣ ደስታሽን አታጣጥሚው። እዛ ትዳር ውስጥ ሆነሽ የሆነ ልብሽን የሰረቀው ነገር ካለ ልብሽ ይሄዳል ሌላ ሰው ጋር። ከዛ ሌላ መዘዝ። ከዚህ ሁሉ አትሊስት ይሄ ፍቅር እስካብ ድረስ አፈቅረዋለሁ የምትሉት እንኳን ባይሆን ግን አትሊስት ለዛ ሰው ፖዚቲቭ ነገር ሊኖራችሁ ይገባል። ይሄ የመውደድ የመሳብ ነገር ለዛ ሰው የሆነ ፊሊንግ ሊኖራችሁ ይገባል። ምንም ግን ማትወዱ ከሆነ በቃ አትወዱትም ማለት ነው። ዛት ስለወደደኝ ምናምን ብለሽ ብቻ መግባት የለብሽም። በሰው ህይወት መጫወት ነው የሚሆነው። እሺ ክብራትና ክብራን፣ ሰዓታችንን ጨርሰናል። አላርማችን ጮኋል። ዛሬ ትንሽ ትከሻ ሰፊ መሆን የሚፈልግ ቀዶ ጥገና ነው ያደረግነው። አፍቃሪ በዛ። ሲንግሎች አላችሁ? እኛ ሲንግሎች ደስታችን እያጣጣምን ነው የምንኖረው። ያው እንደ ሁኔታው አይተን ዞር ዞር ብለን የሚያገባን ካጣን የቆሞ ቀሮች ማህበር እናደርገዋለን። ገብቷችኋል? እንዳያሳስባችሁ፣ ምንም እንዳያሳስባችሁ። በዚሁ እንቀጥልበታለን። ከቻለም በ110 ዓመታችን እናገባለን። ሁኔታውን አይተን የዚህ ዘመን ጥሩ አይደለም፣ እስቲ የዛኛው ሚሊኒየም ዘመን ጥሩ ከሆነ። አሁን የኢሞ ፍቅር ነው የበዛው። ኢሞ ነው ማሞ
በኢሞ ግን አንድ የምትጀነጅኝን ትጠፊያለሽ። እኔም ወጉ ይድረሰኝ እስቲ እኔም እንደው የኢሞን ጣዕም እስቲ ሌው እንዴት ነው? ኢሞን ተጠቀሚበት አላውቅም። ባይዞ ሰዎች ኢሞ የባሌን ጠለፍኩ ምናምን ሲሉ የኔንም እስቲ ጠለፉትና እኔ አይቼው ስለማላውቅ እናንተ ይውልኝ እስቲ ምን እንዳለ ማለት ነው። ወይ ኢሞ ነገ እንገናኛለን። ክብራትና ክብራን ጤናና እድሜ ይስጣችሁ። የከፋችሁ የጨነቃችሁ ብቸኝነት የሚሰማችሁ ባወራ ሰው የለኝም የሚያዳምጠኝ አጣው ከፋኝ፣ ክፉ ቀን እያሳለፍኩ ነው፣ ጭንቀት ላይ ነኝ የምትሉ ሰዎች ኑ እኔ ወንድማችሁ ነኝ፣ አዳምጣችኋለሁ። መወለድ ቋንቋ ነው፣ ምንም ችግር የለውም። ጊዜን የሰጠኝ ደግሞ እግዚአብሔር ነው ይመስገን። 24 ሰዓት በነፃ ከሰጠኝ ከተሰጠኝ 24 ሰዓት ላይ 1 ሰዓት ተኩል እናንተ በሰጣችሁ እንቅፋት አይምታችሁ። እሱ የሚያየውን እናንተ የማታዩትን እንቅፋት ችግር በሙሉ ይንቀልላችሁ። ካስመሳይ ሰው ይጠብቃችሁ። ክፉ የሚያስቡባችሁን ሰዎች የልባቸውን ስለሚያውቅ እሱ ይከላከልላችሁ። ጤና ይስጣችሁ። አትታመሙ። ሆስፒታል የምትሄዱት ሰው ለመጠየቅ ይሁን እንጂ እናንተን ህመምም ችግርም ክፉም ነገር አያገኛችሁ። አትከፉ፣ አትውደቁ፣ አትጡ። ሁሌ አግኙ፣ ሁሌ ይሙላላችሁ። ጎተራችሁ ሙሉ ይሁን። ያልታሰበ ሲሳይ ይስጣችሁ። በጠላቶቻችሁ ፊት ከፍ አድርጎ በክብር ያቆማችሁ። ነገ እንገናኛለን። እሺ።